ኮመንት ላይ ለመሳደብ የሚሞክረው እንዴ? አሁን የኔ ጊፍተር ነው አይደል? የኔ ጊፍተር ሆኖ ለስቲቭ ፑሽ ስላደረገለት ሆኖ መጥተው ነው የሚሰድቡኝ። አይ እሷ ጎበዝ ደግሞ ነው በቃ አለቀ። ለምን ሌሎቹ ጊፍተሮች ለምን ለታኩር አልሰጡት? ለምን እነሱ ላይ አልገነንም? ቆይ ልንገርካ አሁን ለምሳሌ የሰቆቃው የሚባለው ሰቆቃው ባለጌ ስለሆኑ ናቸው እነሱ። ግን ሰቆቃው የሚባለው ሁላችንም እናውቃለን የስቲቭ ጊፍተር ነው። ለስቲቭ ቆይ አስጨርሰኝ። ቆይ ልንገርካ፣ አዳምጠኝ። ለስቲቭ ሲሰጥ ነበረ ለስቲቭ ሰፖርት ያደረግ የነበረ ነው። ሰቆቃው ማንም ሰው መናገር አይችልም። አንደኛ ሄደው እንዴ የማይሆን ነገር በቃ የተሰራው ነገር እኔ ይቅርታ አድርግልኝ፣ አሁን ድራማ ነው በስጠላው። አሁን ማንም ሰው ሰቆቃውን መናገር አይችልም። ለምን ሰቆቃው የስቲቭ ጊፍተር ነው፣ ሁላችንም እናውቃለን። ለስቲቭ ነው የሚሰጠው። ግን ሌሎቹ በቃ የሆነ ነገር ተሰራርቷል። ግን ኢትስ ኦኬ፣ እኔ ምን አገባኝ? ለእኔ እኮ አይደለም እኔ ናው የሚደርሰኝ። ግን በጣም ብዙ ሰው የሆነ ገባ እንደ አስተያየት ቅር ያለውን ነገር ይናገራል። ይሄ በጣም ብልግና ነው። እኔ በጣም ነው የደበረኝ ማለት ነው። የእነሱ ነገር እኔ አላውቅም። እኔ ግን የሚያማቀውም የሚያገባኝም ስላወድ ነው። አወድ የሰጠውም የዛሬ ወር ቃል ስለገባለት ለስቲቭ ቃሉን ስለማያጠፍ ስላላጠፈ ነው ሄዶ የሰጠው። አለቀ። ሌላ አይደለም እንጂ ታኩር እንዲሸነፍ ወይ ምናምን ወይ በቃ ያዘጋጀውን ኮይን ሰጠው። ለሱ ብሎ ነው የገዛው ኮይን ሰጠው። በቃ አለቀ። ገባሽ? ያ ነው ሰውም እንዲረዳ የምፈልገው ነገር ይህንን ነው እንጂ ሌላ ወሬ ማውራት አስፈላጊ አይደለም እኮ። ግን አሁን ሰው አስተያየት ሲሰጥ አትስጡ ማለት አትችልም። ይሄ ቲክቶክ ነው መፍትሄ መስጠት። ማንም ሰው አስተያየት የመስጠት መብት አለ። ግን የማይመስል ነገር ደግሞ ሲወራ ማለው ቤት አንድ ሰው በራሱ ገንዘብ የፈለገውን ነገር ማድረግ ከቻለ እኔ ባይዘዌ አወድ ሄዶ ለታኩር ሰጥቶት ቢሆን አንተ ስቲቭ ጓደኛ ሆኖ አይደለ እንዲህ ምናምን ነው የሚሉ ይመጣው። ገባሻ? እኔ የምንገራችሁ እዛ ናሁን ቤት ያላችሁ ማለት ነው ዮኒ ይገባላታል የምትሉ ዮኒም እናንተም ቂጣችሁን ተሸክሸኩ ተለብለቡ ነው የምላችሁ። ናሁን ቤት ያላችሁ ዮኒ ይገባላታል የምትሉ ዮኒም እናንተም ተለብለቡ ነው የምላችሁ። እኔ ቤት ታዩ ነኝ። ሀሳቤን በቀጥታ መግለጽ የምችል ሰው ነኝ። ማንም ምንም አባቱ አያመጣም። ስፈልጋችሁ ስድብ ምን እንደሆነ አሳያለሁ። ስፈልግ ረግጣለሁ። ምንም አስተያየት ሰጣለሁ። እኔ በአሸናፊውም መጥፎ ነገር አልተናገርኩ። መልካም እድል ያልኩ ገባ። ግን እንደ አስተያየት ግን ማንኛውም ሰው ቲክቶክ ላይ እንዳለው እዚህ 10,000 ሰዎች አሉ። 10,000 ሰዎች ያላቸውን ስሜትና ሀሳብ ተናግሯል። እኔ ቤታ ብቻ አይደለም የተናገርኩት። ነገ ቤታ ላይ ነገር ይገናል ብትሉ ምናምን የምታስቡ ሰዎች ካላችሁ ምንም አባታቸው አያመጡም። ሁሌም ቫይራል ነኝ፣ እቀጥላለሁ ነው የምላችሁ። እዚህ ቲክቶክ ላይ እካካ ታስፈራራለህ እንዴ? ነገ የሞተር ሬሳ አንተ ፈራው እንጂ እኔ ቤታ አልፈራውም። እካካ እኮ ቤታ ነኝ። አውቄ አይ ነው ያለው ገባቅ። እኔ ደግሞ የኔ ልብ ለአንተ ሊሆን አይችልም። የናሁን ፎንቴ የኔ ሊሆን አይችልም። የኮመንታተር ልብ የኔ ልብ ሊሆን አይችልም። ተረዳኝ አይደል? ሁላችንም ልባችን ይለያያል። በቃ እኔ የተሰማኝን ነገር ያየሁትን ነገር ተናገርኩኝ። እኔ ታኩር ጓደኛ አይደለ፣ አውርቼው ማቅ ሰውም አይደለ። ናሁን መድኃኒዓለምን ነው የምልህ። አውርቼው ማቅም ሰው አይደለሁም። ጓደኛ ማለት ነው። ያከሳሰረው እኮ ሰው እኮ ነው እንዴ። እኔ እኮ ገዝቼ በራሴ ገንዘብ ገዝቼ የሚሰጥ እኮ ነው ይመስለው እንዴ? አይ እሱ ካንተ ጋር የሚያገናኝ እንደዛ እኮ አይደለም። ባይዘው ጋይስ እንደዚህ አታርግ እንደዚህ አርግ ምለው ነው ይመስላችሁ? ጓደኛዬ ነው ወንድሜ ነው እንጂ እንደዚህ አርግ እንደዚህ አታርግ እኮ ማለት አልችልም። ሰው የፈለገውን ነገር ማድረግ ይችላል። ትክክል አልሰራችሁም ነው የሆነ እኔ እንትን ቀምሬ ምናምን ነው እኮ ይመስለው። ወዲያ በቃ አንተ በቃ እርሳይን ወይስ ሁሉም ማስተያየት ሰጥቷል። ነገም አትሊስት ይሆናል አይደለ? ናሆሜ እኩል ቢሰጣቸው አሪፍ ነው። ሌላን ጌመር ሳይታዘቡ እኔ ጋር መተው ናሆም እንደዚህ ናሆም እኔ እኮ ተናግሬያለሁ። ስማ ከጌመሮች ተናግሬያለሁ። አንተ እንደሰጠህ ኧረ ቻውን ያልጫወትም ጋይስ ቤተሰቦቼ ላወራ ነው። ቤታ ልክ ነሽ። አበሻ ሲነገረው አይገባውም። ያ አይ ደግሞ እሱ ቤት ናሆም ቤት ተዋት ሆኒ ይገባላታል።
ሲገባልህ ትረጋጋለህ። ለአንተ ይንገርህ። እኔ ሄዶ ኢቭን እንኳን አሁን በኋላ መጥቶ ለጊፍተር ነው የሚያሽቃብጠው። ለምን በኋላ ነገ ይሰጠኛል ብሎ ስለሚያስብ። ከዛ በኋላ ጊፍተሮች ደግሞ ሄዶ ሲሰጡ ታያላችሁ። አለቀ። ይሄ ነው የቲክቶክ ነገር። እኔ ቤታ ለእውነት ምቆም ሰው ነኝ። ለእውነት የምኖር ሰው ነኝ። ቀጥታ ነው የልቤን የስሜቴን የምናገረው። 4 ነጥብ የታወቀ ነው። ናሁም አልኩኝ ቴቴ በጣም ያሽቃብጣል። አወድ ምናምን ነገር ከዛ ይለቅለታል። አለቀ። ምንድን ቲክቶክ እኮ ያለ ነገር ነው። በእውነት ህሊና ግን አይምሮ ካላችሁ ግን እዚህ ቲክቶክ ላይ አትሊስት እንኳን ማለት ነው ትልቅ ሰው ነው በጣም ሰፖርት የሚያደርግ ነው ምናምን አይደል፣ አዚስ ፌር የሆነ ነገር ቢያደርጉ ጥሩ